ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በአላህ ይሁንብኝ አላመነም አሉ። ማን ነው ያላመነው የአላህ መልእክተኛ ሆይ የሚል ጥያቄ ቀረበላቸው። ነቢዩም ሰለላሁ ዐለይሂ ወሰለም ጎረቤቱ ተንኮሉን የማያምነው ሰው በማለት መለሱ። ሐዲሱን ቡኻሪና ሙስሊም ዘግበውታል። እናታችን አኢሻ ረዲየላሁ ዐንሃ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀኝን ለንጽህናና ለመመገቢያነት ሲያውሉ ለሽንት ቤትና መሰል ከቆሻሻ ጋር ንክኪ ላላቸው ተግባራት ግራ እጃቸውን ይጠቀሙ ነበር። ሐዲሱን አቡ ዳውድና ሌሎችም ዘግበውታል። አቡ ቀታዳ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንደኛችሁ ሲጠጣ ዕቃ ውስጥ አይተንፈስ፣ ሲጸዳዳም ብልቱን በቀኝ እጁ መያዝ የለበትም፣ በቀኙም ብልቶቹን አይጠብ። ቡኻሪ ዘግበውታል።